አንድ ትልቅና ረጅም የሆነ ተራራ አየሁት። ከዛ ተራራ በታች በኩል ብዙ ሰዎች ይኖራሉ። ልክ እንደ ማህበረሰቦች እንደሚኖሩት አይነት የራሳቸው ህይወት የራሳቸው ኑሮ የሚኖሩ ሰዎችን አየሁት። እነኚህ ሰዎችና ተራራ ሰፊ እርቀት አለው። በዚህ ተራራ ጫፍ ላይ ሊወድቅ የተዘጋጀ ተፈነቃቅሎ ሊወድቅ የተዘጋጀ ትልቅ ድንጋይ፣ በጣም ያስፈራ ትልቅ ድንጋይን አየሁት። በተራራ ጫፍ ላይ ነው ያለው። ይሄ ድንጋይ ተፈነቃቅሎ ሊወድቅ ተዘጋጅቷል። ከተራራ በታች ባሉት ሰዎች መካከል ትልቅ ፍርሃት ይኖራል። ትልቅ ፍርሃት፣ ውስጣቸው በጣም በፍርሃት ተረብሿል። ሪስ ሆኗል። ይሄ ድንጋይ ሲወጡ ሲሰሩ ሲገቡ ይሄ ድንጋይ ነው የሚያወሩት ማለት ነው። ተፈነቃቅሎ በእኛ ላይ ከወደቀስ በእኛ ላይ ከመጣስ እንጠፋለን ይላሉ። ይሄ ድንጋይ ደግሞ ሳይቆይ ካለበት ቦታ ተፈነቃቅሎ ወድቆ እየተንከባለለ እነሱ ወዳሉበት አካባቢ እነሱ ወዳሉበት መንደር ድረስ መጣ። ይሄ ድንጋይ የተንከባለለበት ወይም ካለበት ቦታ ተነስቶ ሰዎቹ ወዳሉበት ቦታ ለመድረስ በግምት 2 እስከ 3 ሰዓት እንደሚፈጅ አይነት ነው ያየሁት። ይሄ ድንጋይ ከመጣ ሰዎቹ ጋር ከደረሰ በኋላ ማንንም አልጎዳም። በማንም ላይ በንብረትም ላይ በሰው ላይ ጉዳት አላደረሰም ማለት ነው። ልክ ሰዎች ወዳሉበት ቦታ ሲደርስ ራሱ ቀስ እያለ መጣ ማለት ነው። ራሱ ቀስ እያለ መጥቶ በሆነ ቦታ ብዙ ሰዎች አገልግሎት ማግኘት በሚችሉበት ቦታ ላይ ሆነ ማለት ነው። አገልግሎት ማግኘት በሚችሉበት ቦታ ላይ መጥቶ ይሄ ድንጋይ ምንም ሳይጎዳ ቁጭ አለ ማለት ነው። ብዙ ሰዎች ተገረሙ፣ ብዙ ሰዎች ተደነቁ። ስለዚህ ድንጋይ እዛ አካባቢ ያሉ ሰዎች እንደዚህ ብሎ ያወራሉ። ለዚህ ድንጋይ ብዙ አገልግሎት አለ፣ በቃ እንደዚህ አይነት አገልግሎቶችን ይሰጣል እያሉ ያወራሉ። ይህንን ድንጋይ ደግሞ ለተለያየ አገልግሎት መጠቀም ጀመሩ። መጀመሪያ ፍርሃት ነበራቸው። ከፍርሃት ወጥቶ እንደገና ያ ድንጋይ ደግሞ እንደ መጠቀሚያ የፈራቸው ነገርን እንደገና እንደ መጠቀሚያ አድርጎ ሲጠቀሙ አየው። ለተለያየ አገልግሎቶች መገልገያ ሆኖ ለነሱ አገልግሎት ሲሰጥ ነው ያየሁት። በጣም የሚያስፈራ በጣም በሚያስደነግጥ ሁኔታ ውስጥ ለእግዚአብሔር ሰፊ ስራ አለው። እግዚአብሔርን ጸለይኩት፣ መንፈስ ቅዱስ አስረዳኝ። ዋጋ ያስከፈለ ያስጨነቀ ነገር፣ እኛን ስንወጣ ስንገባ ያስፈራራ ነገር፣ ውጊያ ሆኖ ሰልፍ ሆኖ ውስጣችን እንዲፈራ በፍርሃት እንዲቀልጥ ያደረገ ነገር እኛን የሚያጠፋ ሳይሆን መልሶ እኛን የሚያገለግል እንደሚሆን፣ በየትኛውም አውሎ ንፋስ በየትኛውም ወጀብ ውስጥ ለእግዚአብሔር ትልቅ ስራ እንዳለ፣ አጠፋለሁ የሚል ማጥፋት እንደማይችል፣ ይጎዳለሁ የሚል እንደገና እንድንጠቀም ይሁን የምንገለገልበት መሳሪያ እንደሚሆን፣ በፊታችን ተቀምጦ መርዶ እየተናገሩ ትጠፋላችሁ እንደዚህ ትሆናላችሁ ብሎ እየተናገሩ ያሉ ሁኔታዎች እኛ እንድናልፍ የሚረዱ እንደሚሆኑ፣ ወደፊት እንድንጓዝ በመርከባችን ላይ የሚነሱ ማዕበሎች፣ ወጀቦች መርከባችንን ወደፊት የሚገፉ እንደሚሆኑ፣ ሁኔታዎች ውስጥ ለእኛ እኛን የሚዋጉ ውስጣችን እንዲሰበር የሚያደርጉ ሁኔታዎች እንደገና እንድንጸናና እንደሚሆኑ፣ የትኛውም ዋጋ ያስከፈለ ነገር ለእኛ ዋጋ እንዲከፍልልን፣ ውጊያዎቹ ሰልፎቹ እኛን መጥቀም የሚችሉት መሳሪያ እንደሚሆኑ የእግዚአብሔር መንፈስ ነገር። ወጀብ አውሎ ንፋስ የሚያስፈራ ሁል ጊዜ ውስጣችሁ በድንጋጤና በፍርሃት እንዲሞላ ያደረገ ሁኔታ መልሶ ያገለግላቸዋል። ተራራ አላሳልፍ ያለ ተራራ በፊታችሁ ያለ ቻሌንጅ ፉል የሆነ ያስለቀሰ ግራ ያጋባ መልሶ ያገለግላቸዋል። እግዚአብሔር ጠላቶቹ መልሶ እንዲያገለግሉ፣ ያስፈራሩ መልሶ እንዲያገለግሉ፣ ያስደነገጡ መልሶ እንዲያገለግሉ ያደርጋል። በኢሳይያስ 54:17 ላይ ባንቺ ላይ እንዲደገን የተበጀ መሳሪያ ይከሽፋል ይላል። ባንቺ ላይ እንዲደገን የተበጀ መሳሪያ ይከሽፋል ይላል። የሚከስሽንም አንደበትን ሁሉ ትረቻለሽ ይላል።
ኖ ዌፐን አገንስት ፎርጅድ ዩ ዊል ፕሪቫይል ዩ ዊል ሬፊዩት ኤቭሪ ታንግ ዛት አኪውዝ ዩ ይላል። ስለዚህ በአንቺ ላይ በአንተ ላይ የምነሳ መሳሪያ የሚከናወን አይደለም። ያስፈራራ ያስደነገጠ ህይወትን የሚያጠፋ አይደለም። የተነሳ ማዕበል ወጀብ ጉዞን የሚገታ አይደለም። እግዚአብሔር ካንተ ጋር አለ። እግዚአብሔር ካንቺ ጋር አለ። በየትኛውም ሁኔታ ውስጥ ወደፊት መጓዝ ይሆናል። መከራችሁ፣ ችግራችሁ ያስፈራራ ያስደነገጠ ያስለቀሰ ዋጋ ያስከፈለ ሁሉ መልሶ ዋጋ ይከፍልላችኋል። እግዚአብሔር ክፉ የሚመስሉ ነገሮችን ሁሉ በዙሪያ ላይ ያሉትን ሁሉ ወደ መልካም ይቀይራል። ተባረኩ። በጣም ወዳችኋለሁ። ላይክ፣ ሼር፣ ሪፖስት አድርጉ።